ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያቸው የምቆየው ክፍሌ አለሙ ነኝ። ሀገራዊ ምክክርንና ተሃድሶ ኮሚሽንን የመሰሉ እድሎችን በአግባቡ መጠቀም እንደሚያስፈልግ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት 3ኛ መደበኛ ስብሰባ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በማብራሪያቸው እድልን አለመጠቀም ኢትዮጵያን ጎድቷታል፣ እያፈረሱ መስራት እድልን አለመጠቀምና መቆዘም የኢትዮጵያ ችግር ነው ያሉት ጠቅላይ ሚኒስትሩ ሀገራዊ ምክክር አሁን ላይ የተሰጠን እድል ነው ሲሉ ጠቅሰዋል። ተጨማሪ ያለን የተከበረው ምክር ቤት እንደሚያውቀው የምክክር ኮሚሽኑ የሚመራው በፓርላማ ነው። እኔ በቀጥታ ማዘው ተቋም አይደለም። ይሄ ተቋም ከሰላም ኮሚሽኑ ትምህርት ወስዶ ከድንበር ኮሚሽኑ ትምህርት ወስዶ የተሻለ ውጤት እንዲያመጣ የእናንተ ሊደርሺፕ ይጠበቃል። እናንተ ናችሁ የትናንትናውን ገምግማችሁ ነገ ደግሞ እንዳይደገም አርቃችሁ ማስኬድ ያለባችሁ። በእኛ ሳይድ በአስፈጻሚው ሳይድ የሚፈለግ ድጋፍ ካለ 100% ለማድረግ ዝግጁዎች ነን። ነገር ግን ጥሩ ሙከራ እያደረጉም ይመስለኛል። በማየው ነገር የተቃጠለ ጊዜ ሳይሆን አብዛኛውን ቦታ እያነጋገሩ አጀንዳ እየለዩ ይመስለኛል። ባለን አንዳንድ ነገር እንደምንፈልገው ባይፈጥንም ጅማሩ ጥሩ ይመስለኛል። ተሃድሶ ኮሚሽን አቋቁመናል። በየቦታው የታጠቀ ኃይል አለ፣ እንጠቀምበት። ካለፈ በኋላ ያስቆጫል። ተሃድሶ ኮሚሽኑ ስራ እንዳይሰራ እንቅፋት ከምንሆን ቶሎ ዲዲአር አሳክተን ሰው ከክላሽ ይልቅ ሞፈር እንዲይዝ አድርገን መኪና እንዲይዝ አድርገን ትራክተር እንዲይዝ አድርገን ብናሰራው ይሻላል። የትራንዚሽናል ጀስቲስ ጉዳይ እንዳያመልጠን መጠቀም አለብን። ይሄ ደግሞ በቀጥታ ፓርላማው የመራው ኤሪያ ስለሆነ የእናንተ ድጋፍ ቢታከል፣ ችግር ካለ ማረም፣ የጎደለ ካለ መሙላት፣ ድካም ካለ ማጠናከር፣ እድልን ግን መጠቀም ያስፈልጋል። እድል ካመለጠ በኋላ አስቸጋሪ ስለሚሆን ብዙ ጊዜ የምታዘበው የኛ ነገር ጉዟችን ያዞ መንገድ ነው። አዞ ከውሃ ውስጥ ፀሐይ ሊሞቅ ሲወጣ በእግሩ ዱካ እየሰራ ይወጣል። በእግሩ የሰራውን ዱካ ግን በጭራው ያጠፋዋል። ርቆ ከወጣ በኋላ ፀሐይ እየሞቀ የሚያጠቃው አውሬ መጥቶ ሲያጠቃው ተመልሶ ውሃ ለመግባት ዱካውን ፈልጎ ያገኘው በእግሩ የፈጠረውን ዱካ ጭራው ስለሚያጠፋ። እኛ እስከ መቼ ነው መንገዳችን ራሳችን እያጠፋን መመለሻው እየጠፋን የምንኖረው የሚለውን ጉዳይ ማሰብ ያስፈልጋል። የኑሮ ውድነት እጅ አጠር ዜጎች ላይ ጫና እንዳይፈጠር መንግስት ከ300 እስከ 400 ቢሊዮን ብር የድጎማ በጀት መመደቡን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ለምክር ቤት አባላት በሰጡት ማብራሪያ የኑሮ ውድነትን በዘላቂነት መቅረፍ የሚቻለው ምርታማነትን በመጨመር መሆኑን አብራርተዋል። ተጨማሪ ያለን ሌላ የተነሳው ቁልፍ ጉዳይ ግሽበት ነው። የዋጋ ግሽበት፣ የኑሮ ውድነት ባለፉት ዓመታት ኢትዮጵያን፣ አሜሪካን፣ አውሮፓን ብዙ ሀገራት የፈተነው ችግር ኢንፍሌሽን ነው። ዓለምን የፈተነ ደረጃው ይለያያል፣ ግን የፈተነ ነገር ነው። ይሄ ኢንፍሌሽን ልንታገለው ልናስቀረው ከፍተኛ ስራ ስንሰራ ቆይተናል። በተደጋጋሚ እዚህ ማንስቼዋለሁ። ዓለም ላይ ያለው የተዛቡ የንግድ ስርዓቶች እና የምርት እጥረት ፍላጎትን መመለስ ባለመቻሉ ገበያው ተዛብቷል። ያ እንደተጠበቀ ሆኖ እጅ አጠር ሰዎች፣ በቂ ኢንካም የሌላቸውን ሰዎች ማገዝ ያስፈልጋል። ዘንድሮ ሪፎርም ስንሰራ ከ300 እስከ 400 ቢሊዮን ብር ድጎማን የመደብ ነው። ታውቃላችሁ 400 ቢሊዮን ብር ማለት በ2010 በ2011 የኢትዮጵያ አጠቃላይ በጀት ማለት ነው። ያንን በጀት የሚያክል ሀብት ለድጎማ ነው ያዋልነው። ለምን? እጅ አጠር ሰዎች የሚጎዳ ሪፎርም እንዳይሆን፣ ኢንፍሌሽን የሚያባብስ ሪፎርም እንዳይሆን። 400 ቢሊዮን ዶላር እንደ ኢትዮጵያ ላለ ሀገር ለድጎማ ማበጀት ማስቀመጥ በቀላል የሚታይ እንዳልሆነ ማንም ሰው መገመት ይችላል። እነዚህ ድጎማዎች የት ዋሉ ያላችሁ እንደሆነ አንደኛ ነዳጅ ባለፉት 3 ወራት 35.7 ቢሊዮን ብር ተደጉሟል። 3 ወር ብቻ
በሚቀጥለው ዓመት 100 ቢሊዮን ሊደርስ ይችላል። የሚደጎመው ማን ነው ያላችሁ እንደሆነ አንደኛ ቤንዚን በወር 85 ሚሊዮን ሊትር ቤንዚን እንጠቀማለን። እያንዳንዱ ሊትር 25 ብር እና ከዚያ በላይ ይደጎማል ፐር ሊትር። ናፍጣ 270 ሚሊዮን ሊትር በወር እንጠቀማለን። እያንዳንዱ ናፍጣ ከ25 ብር በላይ በወር በሊትር ይደጎማል። የአየር ጄት ፊውል የሚባለው 75 ሚሊዮን ሊትር በወር እንጠቀማለን። ይሄ ድጎማ የሚደረገው ቅድም እንዳነሳችሁት እጅ አጠር ሰዎች በትራንስፖርት በገበያ ስርዓት ምክንያት እንዳይጎዱ ለማለት ነው። የኛን ነዳጅ ዋጋ ብዙ ሀገራት ብትሄዱ አታገኙም። ልክ ነዳጅ እንደሚያወጡ ሀገራት ነው እኮ እኛ የምንሸጠው ደጉመን ማለት ነው። ለምን? ድሃው እንዳይጎዳ። ሴፍቲኔት 80 ቢሊዮን ብር ተመድቧል። ለዘይት 9 ቢሊዮን ብር ተመድቧል። ለማዳበሪያ 53 ቢሊዮን ብር ተመድቧል። ለምን? ማዳበሪያ ካልደጎምን በቀር ቅድም ያልኩት ምርታማነት አይቀጥልም። ግብርና 6.1% ማደግ የሚችለው በቂ ማዳበሪያ ደጉመን ማቅረብ ከቻልን ብቻ ነው። የተሳሰረ ጉዳይ ነው። ምርት ካለ ደግሞ ተመልሶ ገበያውን ያረጋጋል ማለት ነው። ለመድኃኒት እንደምታውቁት በመንግስት መድኃኒት ቤቶች፣ ሆስፒታሎች በርካሽ ለማቅረብ 15 ቢሊዮን ብር ድጎማ እናደርጋለን ለመድኃኒት። ገበያው ተከፍቷልና በገበያ ዋጋ ግዙ ብለን የለቀቅነው ሳይሆን እጅ አጠር ሰዎች መደጎም ባለብን ቁልፍ ኤሪያ ከምግብ ከምርት ከመድኃኒት በሚያያዝ ኤሪያ ከፍተኛ ሀብት መድበናል። ደሞዝ በሚመለከት እውነት ነው፣ ደሞዝ መጨመር እንዳለበት ተስማምተን ወስነናል። ግን ያው እንደምታውቁት የደሞዝ ጭማሬው በፌዴራል መንግስት ብቻ የሚውል አይደለም። የክልል መንግስታትንም መደገፍ ይፈልጋል እና ከፍተኛ የሆነ የዳታ ችግር ነበረ። ከፍተኛ ምርት አሳድገን ንግድ ስርዓት አዘምነን ለድሃ የማካፈል ልምዳችንን አስፋፍተን ህገ ወጥነት ቀንሰን ሲንግል ዲጂት ማውረድ ይጠበቅብናል። ያ ካልሆነ እድገትም ቢኖር ጉዳቱ ቀላል አይደለም። በቡና ምርትና ምርታማነት ላይ የተከናወነው ተግባር ውጤት ማሳየት መጀመሩን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች በሰጡት ምላሽ እንደተገለጸው ዘንድሮ $2 ቢሊዮን ገቢ ከቡና ምርት ለማግኘት ታቅዷል። ተጨማሪውን ተከታትለን እንመለስ። በአቻምናና በአምና መካከል የቡና ምርት እድገት በከፍተኛ ደረጃ ጨምሯል። ዘንድሮ ከብራዚልና ከቪየትናም በስተቀር በቡና ፕሮዳክቲቪቲ ኢትዮጵያን በዓለም የሚበልጣት ሀገር አይኖርም። በርካታ ሀገራት አልፈን መተን አሁን የቀረን ብራዚልና ቪየትናም ናቸው። ለሚቀጥሉት ጥቂት ዓመታት የጀመርነውን ጉንደላና ችግኝ ተከላ አጠናክረን ከቀጠል ከብራዚል በስተቀር በቡና ምርት ኢትዮጵያን የሚበልጣት አገር እንዳይኖር ታቅዶ የተሰራ ነው። ከቪየትናም ጋር ያለንን ልዩነት እናውቀዋለን። በሚቀጥሉት ጥቂት ዓመታት በምንሰራቸው ስራዎች ከዚያ ያላነሰ ምርት ልናመርት እንደምንችል ይጠበቃል። ዘንድሮ ግን ከብራዚልና ከቪየትናም ቀጥሎ ሶስተኛዋ ትልቅ ቡና አምራች ሀገር ናት። ባለፈው ዓመት $1.4 ቢሊዮን ከቡና ብቻ ኤክስፖርት አግኝተናል። በዚህ ዓመት $2 ቢሊዮን ገደማ ይጠበቃል። የቡና ምርት እያደገ ስለመጣ በሀገር ውስጥ ያለው ኮንሰምፕሽን ያደገ ቢሆንም ለውጭ ገበያ የምናቀርበው በከፍተኛ ደረጃ እየጨመረ መጥቷል። ዘንድሮ ከ450 እስከ 500 ሺህ ቶን ድረስ ለውጭ ገበያ ለማቅረብ እቅድ ተይዟል። 450 ሺህ ቶን ማለት የዛሬ 5 ዓመት አጠቃላይ የኢትዮጵያ ምርት 450 ሺህ ቶን አይሞላም። ይህ እድገት በቡና ብቻ ሳይሆን በሻይም ምልክት መታየት ተጀምሯል። ሻይ በደቡብ ምዕራብ ኢትዮጵያ በስፋት ተተክሏል።
በጣም አስደናቂ ውጤት እያገኘንበት ነው። ሻይ ግን በባህሪው እንደ ቡና ለቅመን የምንሸጠው አይደለም። ሻይ ቅጠል ከተሰበሰበ በኋላ ፕሮሰስ መደረግ ይፈልጋል። አሁን ካለበት ከተከልንበት የሻይ ምርት 3 እጥፍ የማብዛት የመሬት ዝግጅት የችግኝ ዝግጅት ያደረግን ቢሆንም አሁን የተከልነውን ራሱ በጣም በርካታ ፋብሪካዎች ካልተከልንና ፕሮሰስ ማድረግ ካልጀመርን በስተቀር አርሶ አደሩ እኛን አምኖ የተከለው ሻይ ገበያ ሊያጣ ስለሚችል ከግል ባለሀብቶች ጋር በመነጋገር አንዳንድ ሀገራትም የጉብኝትና ልምድ መቅሰም ስራ ተሰርቶ በቅርቡ ከግል ሴክተር ጋር ቢያንስ 20 የሻይ ማቀነባበሪያ ፋብሪካዎች ለመትከል ተስማምተናል። ግን 20 በቂ አይደለም። በጣም በርካታ ፋብሪካዎች ይፈልጋል። በስፋት እየተከልን ስለሆነ ፋብሪካዎቹን አብዝተን የችግኝ ተከላም ካስቀጠል የሃይላንድ ሻይ በጣም ተፈላጊ ስለሆነ በሻይ መስክም ስመጥር አምራች አገራት ተርታ ለመግባት ያለን እድል በጣም ሰፊ ነው። ከፓርላማ ውሎ ዜናዎች ስንወጣ 19ኛው የብሔሮች ብሔረሰቦችና ሕዝቦች ቀንን ህብረ ብሔራዊ የፌዴራል ስርዓቱን በሚያጸና መልኩ ማክበር እንደሚገባ የፌዴሬሽን ምክር ቤት አስታወቀ። ለዚህም የቅድመ ዝግጅት ስራዎች እየተሰሩ መሆኑን ምክር ቤቱ ገልጿል። አንተነህ ፍቃዱ ተጨማሪ አለው። 19ኛው የብሔሮች ብሔረሰቦችና ሕዝቦች ቀን ህብረ ብሔራዊ የፌዴራል ስርዓቱን በሚያጸና መልኩ ለማክበር ለዚህም የቅድመ ዝግጅት ስራዎች የተሰሩ መሆኑን የፌዴሬሽን ምክር ቤት አስታወቀ። የፌዴሬሽን ምክር ቤት አስተባባሪ ኮሚቴና የማናጅመንት አባላት የበዓሉ ቅድመ ዝግጅት ስራዎችን አፈጻጸም ገምግመዋል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር በዚህ ወቅት የዘንድሮውን በዓል የሚያስተናግደው የደቡብ ኢትዮጵያ ክልል ብዙ ብሔሮች ብሔረሰቦችና ሕዝቦች በህብር በአብሮነት የሚኖሩበት መሆኑን አንስተዋል። በዓሉ ህብረ ብሔራዊ አንድነትን በሚያጠናክር እና ክልሉ ያለውን እምቅ ሀብት በሚያስተዋውቅ ደረጃ እንደሚከበር አስገንዝበዋል። በክልሉ ደረጃ የሚከበር የበዓል ዝግጅቶችም በህዝቦች መካከል ወዳጅነትንና አብሮነትን በሚያጠናክሩ የጋራ እሴቶች ላይ ትኩረት ማድረግ እንዳለባቸውም ጠቁመዋል። በፌዴራል በክልሎችና በከተማ አስተዳደሮች በዓሉን አስመልክቶ በርካታ ስራዎች መሰራታቸው በመድረኩ ተጠቅሷል። የህዝቦችን ዲሞክራሲያዊ አንድነት የሚያጠናክሩ የልማት ስራዎችን የሚያፋጥኑና የወል ትርክቶችን በዜጎች ዘንድ እንዲደርሱ የሚያደርጉ የአስተምህሮ ስራዎች የተሰሩ መሆኑም ተገልጸዋል። 19ኛው የብሔሮች ብሔረሰቦችና ህዝቦች ቀን በዓል ሀገራዊ አንድነት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በደቡብ ኢትዮጵያ ክልል ይከበራል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መስተዳድር ምክር ቤት በ34ኛ መደበኛ ስብሰባው በተለያዩ አጀንዳዎች ላይ ተወያይቶ ውሳኔ አሳለፈ። ብሩክታይት ብርሃኑ ተጨማሪ አላት። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መስተዳድር ምክር ቤት በመጀመሪያ አጀንዳነት የተመለከተው የቀረቡለትን የኢንቨስትመንት ጥያቄዎች ነው። በዚህም ካሏቸው ኢኮኖሚያዊ ጠቀሜታ ከሚያስገኙት የስራ እድል አኳያ ከ1 ቢሊዮን ብር በላይ ካፒታል ያስመዘገቡ 36 የግብርናና 3 የኢንዱስትሪ በአጠቃላይ 39 የኢንቨስትመንት ጥያቄዎች ላይ ከተወያየ በኋላ ወደ ስራ እንዲገቡ ወስኗል። ምክር ቤቱ በሁለተኛ አጀንዳነት የተመለከተው የቀረቡለትን ረቂቅ ደንቦች ሲሆን በዚህም የማዕድንና ኢነርጂ ልማት ኤጀንሲ ስልጣንና ተግባር ለመወሰን የወጣ ረቂቅ ደንብ ላይ በገጠር ና በከተማ የሚኖሩ የህብረተሰብ ክፍሎች በአካባቢያቸው የሚገኙ የማዕድንና የኤነርጂ ሀብቶችን በመጠበቅ በመንከባከብ በማልማትና በመጠቀም በኢኮኖሚ በማህበራዊና በመልካም አስተዳደር ለውጦች ላይ የበኩላቸውን እንዲወጡ በማስቻል ተጠቃሚነታቸውን ማሳደግ አስፈላጊ መሆኑን በመረዳት በቀረበው ረቂቅ ደንብ ላይ ተወያይቷል። መስተዳድር ምክር ቤቱ በመቀጠልም የተመለከተው የክልሉን ፖሊስ አባላት መተዳደሪያ ደንብ ሲሆን በዚህም ክልሉ የተያዘውን የሰላም የልማትና የዴሞክራሲ ስርዓት ግንባታ ለማፋጠን በሚደረገው ሀገራዊ እንቅስቃሴ ውስጥ የበኩሉን ድርሻ ሊያበረክት የሚችሉ የፖሊስ ተቋምና የፖሊስ አባል መገንባት በማስፈለጉ ደንብ መውጣቱን ተመልክቷል። በክልሉ የጥብቅና አገልግሎት ለሚሰጡ የህግ ባለሙያዎች ከቢሮ አገልግሎት ለማግኘት የሚጠበቅባቸውን ቅድመ ሁኔታዎች እንዲሁም የሚያገኟቸው አገልግሎቶች የሚያስፈልገውን የአገልግሎት ክፍያዎች በግልጽ መዘርዘር አስፈላጊ ነው በመገኘቱ መስተዳድር ምክር ቤቱ የቀረበለትን የጠበቆች ፍቃድ አሰጣጥና አስተዳደር ደንብ ላይም ተነጋግሯል። መስተዳድር ምክር ቤቱ የደን ልማት ጥበቃና አጠባበቅ ረቂቅ ደንብ ላይ የመከረ ሲሆን በክልሉ የሚገኘውን የደን ሀብት በመንከባከብ በመጠበቅ በማልማትና ቀጣይነት ያለው የአጠቃቀም ስልት በመቀየስ ከዘርፉ የበለጠ ተጠቃሚ ለመሆንና በደን ምርት ውጤቶች አቅርቦትና ፍላጎት መካከል ያለውን ክፍተት ለመሙላት ከሚመለከታቸው አካላት ጋር ትኩረት ሰጥቶ ለመስራት ከክልሉ ነባራዊ ሁኔታ ጋር የተጣመመ ረቂቅ ደንብ መሆኑን መክሯል።
መስተዳድር ምክር ቤቱ በመጨረሻ የተመለከተው የከተሞች ደረቅ ቆሻሻ አያያዝና አወጋገር ላይ በወጣ ደንብ ሲሆን የደረቅ ቆሻሻን አካባቢያዊ ተቀባይነት ባለው ሳይንሳዊ ዘዴ መያዝና መልሶ ጥቅም ላይ ማዋል ከተሞችን ጽዱ፣ ውብና ለነዋሪዎቻቸው ምቹ የስራ ቦታና የመኖሪያ አካባቢ እንዲሆኑ ለማድረግ በማሰብ የቀረበው ረቂቅ ደንብ ላይ ተወያይቷል። መስተዳድር ምክር ቤቱ የቀረቡለትን ረቂቅ ደንቦች ላይ ከዝርዝር ከመከረ በኋላ የተሰጡት ሀሳቦች ተካተው ስራ ላይ እንዲውሉ በሙሉ ድምጽ ወስኗል። ዘገባው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ኮሚኒኬሽን ነው። በቦንጋ ከተማ የተጀመረው የኮሪደር ልማት ስራ የከተማዋን ውበት ከመጨመር ባለፈ እድገቷን ለማፋጠን ጉልህ ሚና እንዳለው አስተያየት ሰጪዎች ገለጹ። የሁለተኛው ዙር የኮሪደር ልማት ስራን ለማከናወን የልኬት ተግባር መጠናቀቁን የቦንጋ ከተማ አስተዳደር ምክትል ከንቲባና የገቢዎች ጽሕፈት ቤት ኃላፊው አቶ ፍሬው አበበ ተናግረዋል። ታምራት ኃይሌ መንግስት ከተሞችን ለነዋሪዎቹ ምቹና ማራኪ ለማድረግ ከመቼውም ጊዜ በላይ ትኩረት ሰጥቶ እየሰራ ይገኛል ያሉት የቦንጋ ከተማ አስተዳደር ምክትል ከንቲባና የገቢዎች ጽሕፈት ቤት ኃላፊ አቶ ፍሬው አበበ የዞናችን መዲና በሆነችው ቦንጋ ከተማ ላይ እየተከናወነ ያለው የኮሪደር ልማት ስራ እንቅስቃሴ ተጠናክሮ መቀጠሉን ተናግረዋል። ከኮሪደር ልማት ጋር ተያይዞ ኮሪደር ልማት የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ነው። ስለዚህ ይሄ ኢኒሼቲቭ በብዙ ከተሞች በሀገራችን ባሉ ብዙ ከተሞች የተጀመሩ ስራዎች ናቸው። በክልላችን ደግሞ ግንባር ቀደም በመሆን ቀድሞ የጀመረው ቦንጋ ከተማ አስተዳደር ነው። ከዚህ አንጻር በመጀመሪያው ዙር ኮሪደር ልማት ያመጣናቸው ውጤቶች እንደምታዩት ሰውን ደስተኛ ያደረጉ ሰዎች ወክ ማድረግ የሚናፍቁበት ጊዜ ነበርና ወክ ማድረግ የቻሉበት ነፍሰ ጡር እናቶች እንደዚሁ የተለያየ በሽታ ላይ በስኳር በግፊት የሚቸገሩ ሰዎች ወክ ማድረጊያ ቦታ አጥተው የሚቸገሩበት እንደዚሁም ማህበረሰቡም ጭምር በአስፓልት ላይ እግረኛ መንገድ አጥተው በአስፓልት ላይ ሲሄድ በዲሽ ከቨር ላይ ሲሄድ የነበረበት ጊዜ እንደነበረ ይታወቃልና ስለዚህ ከዚህ አንጻር የመጀመሪያው ዙር ኮሪደር ልማት እጅግ በጣም ውጤታማ የነበረ ነው። ብዙ ነገሮችን የቀየረ የከተማችንን የውበት የገጽታ ጉዳይ ለመቀየር ብዙ ጥረት ያደረገ ኮሪደር ልማት ነው። ከዛም ውጪ ደግሞ ብዙ ነገሮችን ዋጋ ተከፍሎበት 24 ሰዓት 7 ቀን የመስራት ልምዳችንን ቢያንስ ከአዲስ አበባ ወደዚህ በማምጣት ይህንን የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ 24 በ7 የሚለውን ፕሪንሲፕል ኢምፕሊመንት ያደረግንበት ማታ በሀገራችን ስራ ተሰርቶ አያውቅም። በዚህኛው ዘርፍ ግን ማታ መስራት እንደሚቻል ያሳየንበት ዘርፍ ነው። የገጽታ ለውጥ ላይ የፕላን ማስጠበቅ ላይ ፕላንን ከማስጠበቅ አንጻር የኮሪደር ልማት እጅግ በጣም ትልቅ ሚና አለው ፕላን ከማስከበር አንጻር። ስለዚህ ከተሞቻችን ላይ አሁን የሚገነቡ ህንፃዎች በተለይ ፕላንን ጠብቆ የመንገድን አካል ጠብቆ ገባ ብሎ ግንባታ መገንባት እንዳለባቸው ያስተማረ ነው ማለት ነው። ምክንያቱም አሁን በኮሪደር ልማት ሲፈርሱ ምን ያክል ተጠግቶ መስራት እንዳለባቸው አንዱን ትምህርት የወሰዱበት እንደሆነ ማሳየት የቻለ ኮሪደር ልማት ነው። የሁለተኛ ዙር የኮሪደር ልማት ስራዎችን ለማስጀመር የቅድመ ዝግጅት ስራዎች መደረጋቸውንም አስረድተዋል። ሁለተኛ ዙር የኮሪደር ልማት ስራ ለመጀመር ቅድመ ሁኔታ ጨርሰናል ማለት ነው። ስለዚህ ሁለተኛ ኮሪደር ልማት ስራችን የሚሆነው ከከፋ ልማት ህንፃ ስር ጀምሮ ሄዶ እስከ ዋቤ ጎቴ እንደዚሁም ከቦኖጌ ሆቴል ጀምሮ መናሪያ ተስገባው ከቀጭኖ መሃሏ መንገድ ጀምሮ ሄዶ እስከ አሮጌው ማዘጋጃ ቤት ከዛ ውጪ ደግሞ ከመሃል አደባባይ ጀምሮ በስተቀኝ በኩል ሄዶ እስከ ዓለም ፀሐይ ሆቴል የሙዚየሙ ትይዩ ማለት ነው። ከዛ ውጪ ደግሞ ከመስጊዱ ጫፍ ጀምሮ በስተቀኝ በኩል ሄዶ እስከ ገበያ ሜዳ መግቢያው ሁለተኛ ዙር የኮሪደር ልማት ስራችን ለመስራት ትላንትና የልኬት ስራ ተጠናቋል። ሁሉም ምን ያክል ማንሳት እንዳለባቸው ቀለም በማቅለም ለይተናል። ይህንንም ደግሞ እስከ እሁድ ማንሳት እንዳለባቸው ቤት ለቤት በነበረን እንቅስቃሴ ነግረናቸዋል። እንግዲህ የኮሪደር ልማት ስራ ጊዜ የሚሰጥ አይደለም፣ በፍጥነት መስራት ያለበት ስራ ነው። ምክንያቱም እያየን ነው አዲስ አበባ ላይ በ15 ቀን በ20 ቀን በአንድ ወር በሁለት ወር የቀድሞውን የኮሪደር ልማት እንኳን ስራ ብናየው 2 ወር የፈጀ አይደለም ያጠናቀቅንበት ማለት ነው። 2 ወር የፈጀ አይደለም። ይሄኛው ደግሞ ባጠረ መንገድ ከዛ የወሰድናቸው ሌሰኖች አሉ። እነሱ ሌሰኖች ወስደን ምናሻሽለው እናሻሽለን ከዛ ደግሞ የተወሰዱ ጥሩ ተሞክሮችን ወደዚህ አመተን ፈጥነን ምንሰራበት ነው የሚሆነው ማለት ነው። ልማቱ በተያዘለት ጊዜ ሰሌዳ እንዲከናወን ማህበረሰቡ በሚችለው ሁሉ ከከተማው መንግስት ጎን በመሆን የራሱን አስተዋጽኦ እንዲያደርግም ጠይቀዋል። ከዚህ አንጻር ሁለተኛው ዙር ላይ እንግዲህ እስከ እሁድ ነው እንዲነሱ መልእክት ያስተላለፍ ነው። እስከ እሁድ መነሳት ውዴታ ሳይሆን ግዴታ ነው የሚሆነው ማለት ነው። እንግዲህ በራሳቸው እጅ ንብረታቸውን እንዲያነሱ ነው የሚነሱ ነገሮችን በራሳቸው እጅ በጥንቃቄ ንብረታቸውን አንስቶ የሚገነባውን ገንብቶ እንዲሰጡ ነው ማለት ነው። ስለዚህ የ24 ሰዓት ልምድ ካለን ከዛሬ ጀምሮ ያለው እስከ እሁድ ያለው ቀን ማለት
እኛ በቀን ስንቆጥረው 5 ሊሆን ይችላል። የማታውን ስንቆጥረው ደግሞ 10 ይሆናል ማለት ነው። ስለዚህ ይሄንን ልምድ ማህበረሰባችን በማዳበር የተሻለ እንቅስቃሴ ማድረግ ይኖርበታል። ካነጋገርናቸው ከቦንጋ ከተማ ነዋሪዎች ውስጥ አንዳንዶቹ በሰጡት አስተያየት በተከናወነ ያለው ስራ መደሰታቸውን ገልጸው ህዝቡም የተጀመረውን ድጋፍ አጠናክሮ እንዲያስቀጥልም አሳስበዋል። ግን አለው የኮሪደር ልማቱን በተመለከተ ያው በኪዳነ ምሕረት አካባቢ እስከ አደባባይ ያለው የተሰራውን ነገር በተመለከተ ያው እንደ ማህበረሰብ እኔም እንደ ነዋሪ እጅግ በጣም ደስተኛ ነን በመናየው ነገር ማለት ነው። ውጤታማ የሆነ ስራዎች ተሰርተዋል። በኃይለኛ ፍጥነት ነው። ያም ስራ 1 ወር ባልሞላ ጊዜ ውስጥ በጣም ተሰርቶ ማታና ቀን ደከመን ሰለቸን ሳይሉ የሚከታተሉ የከተማ መስተዳድሮችም ቢሆን ማታም ቢሆን ቆሞ እያሰሩ አሁን የተመዘገበ እየታየ ያለው ውጤት ተመዝግበዋል ማለት ነው። በዚህ ደግሞ ሁለተኛ ዙር አሁን ይሰራል ተብሎ ወደዚህ እስከ ኮፊላንድ ድረስ የታቀደው ነገር አለ። እሱንም ቢሆን አሁን ሲሰራ ለማየት ሁሉም ሰው በጉጉት ነው ያለው። እኔም እንደ ማንኛውም ዜጋ ይሄ መንገድ ተሰርቶ ይሄ ኮሪደር ልማቱ ሰፍቶ ጥሩ ነገር የሚጠላ ሰው የለም እና እንደ ማንኛውም እንደዚህ ቀደምት እየሰሩት እነ አዲስ አበባ ከተማ ምናምን የታየ ያለ ነገር አሁን የትናንቱ አዲስ አበባና የዛሬ የተለየ የኛን በትንሹ እንኳን እቺ 1 ኪሎ ሜትር የተሰራችውን ብንመለከት ያ ቀጠና የተለየ ነው ሆኖ እያየን ያለ ነው። ማታ ላይ በተለይ ያለው ገጽታን በተመለከተ በጣም እጅግ በጣም በሚያስደስት ሁኔታ ነው እያየን ያለ ነውና እንደ ማንኛውም ነዋሪ እኔም ደስተኛ ነኝ። የዚህ ልማቱም ተጠቃሚ ስለሆንኩኝ በጣም ደስተኛ ነኝ ልላችሁ ፈልጋለሁ። ሙሉ ደስታ ነው ተሰማኝ እና ይሄ የመንገድ ስራ መንገድ እግረኛውን ከማሳረፍ አልፎ ለከተማ ውበት ሆኖ ነው የቀጠለው እና ይሄ የመንገድ ስራ ሊበረታታ ይገባል። እንደዚህ ሌሎች የማይጠቅሙ ኮልኮሌ ነገሮች ተነስተው አደባባዩ እንደ አደባባይ እንደ ሌሎች ከተማ ሰፍቶ ከዳር እስከ ዳር ያሉ ነገሮች ከዛም ለእግረኛው ከመኪና አደጋ፣ ከባጃጅ አደጋ፣ ከሞተር አደጋ፣ ከየትኛውም ከሚጋጭብን ነገሮች ሁሉ ነፃ ሆነን እየተጓዝን ነው ያለ ነው። ይሄ ደግሞ ሌላ ደስታ ነው። ሁለተኛ ደግሞ ይሄ ራሱ የመጣው ልማት ትልቅ እድገት ነው ለኛ፣ ትልቅ ለውጥ ነው ለኛ። እግረኛን ከማሳረፍ ብቻ ሳይሆን ሰውን ከመኪና አደጋ ከተለያዩ አደጋዎች ከመጠበቅ አልፎ ተርፎ ትልቅ መሰረታዊ ልማትን ነው የጣለብን ቦንጋ ላይ። ምርትና ምርታማነትን ለማረጋገጥ በመንግስት ተቋማት እየተሰሩ ያሉ የግብርና ስራዎች ውጤታማ እየሆኑ መምጣታቸውን በከፋ ዞን የሺሽንዳ ከተማ አስተዳደር ኢንተርፕራይዝ ትራንስፖርት ግብርናና ህብረት ስራ ክላስተር ጽሕፈት ቤት ገለጸ። ዜናው የሺሽንዳ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ቤተልሔም ምሩ ታቀርበዋለች። የሺሽንዳ ከተማ አስተዳደር ግብርናና ህብረት ስራ ዩኒት አስተባባሪ አቶ ተመስገን ወልደማርያም እንደገለጹት ከጊዜ ወደ ጊዜ እየጨመረ የመጣውን የኑሮ ውድነትን ለመግታት በግብርና ዘርፍ በቁርጠኝነት ተቋማቸው እየሰራ መሆኑን ተናግረው ለዚህም የመንግስት መስሪያ ቤቶች ባላቸው ማሳ እንዲያመርቱ በጋራ እየተሰራ መሆኑን ተናግረዋል። አቶ ተመስገን አክለው ለአብነትም በሺሽንዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ በበልግና በመኸር አዝመራ ወቅት የተሰሩ የግብርና ስራዎች አመርቂ ውጤት እያሳዩ መሆናቸውን አብራርተዋል። የግብርና ስራዎች በመንግስትና በሃይማኖት ተቋማት ውስጥ እየተሰሩ መሆኑን ገልጸው በተለይ በከተማ አስተዳደር ውስጥ በሚገኙ ትምህርት ቤቶች በተሳካ መልኩ በመተግበር ምርትና ምርታማነትን ከማሳደጉም በላይ የተቋማቶችን የውስጥ ገቢ በጀት አቅም ለማሳደግ የጎላ ሚና እንዳለው አብራርተዋል። በትምህርት ቤቶች ከሚሰሩ ስራዎች መካከል በሺሽንዳ ሁለተኛ ደረጃ ትምህርት ቤት ካሉ ምርቶች ስንዴን ጨምሮ የቀይ ስር፣ የባቄላና የሙዝ ምርቶች እየተመረቱ መሆኑን አቶ ተመስገን አክለው ገልጸዋል። የሺሽንዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ ዲን አቶ ታከለ ኬሙ በበኩላቸው በኮሌጁ ግቢ የተለያዩ አይነት የበልግና የመኸር ወቅት ምርቶችን ማምረታቸውን ተናግረዋል። በዘንድሮ በጀት ዓመት ከ500 ሺህ ብር በላይ የውስጥ ገቢ አቅም ለማሳደግ ታቅዶ እየተሰራ መሆኑን የገለጹት አቶ ታከለ ከምርት ስራዎች በተጨማሪ የከብት ድለባና በዘመናዊ ቀፎ ንብ የማነብ ስራዎችም እየተሰሩ መሆኑን ገልጸዋል። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። የስፖርት ዜናና ቀሪ የጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።